ሰላም ሰላም ውድ የቀን በቀን የዩቲዩብ ቻናል ተመልካቾቻችን እንደምን አረፈዳችሁ። እንግዲህ ቃል በገባነው መሰረት ቀን በቀን ያሉ አዳዲስ መረጃዎችን ወደ እናንተ እናደርሳለን። የተለያዩ ፈን የምታደርጓቸው ቪዲዮዎች ይዘናል፣ አዳዲስ መረጃዎችንም ይዘናል። እስከ ቪዲዮዎች መጨረሻ ድረስ አብራችሁ እንድትቆዩ በማክበር እንጠይቆታለን። ላይክ ማድረግ፣ ሰብስክራይብ ማድረግ እንዳይረሳ። አብራችሁ ቆዩ። You ready for a Cardi B party? Let's go. Yeah, you know that I'm that. እንደኔና እንዳንቺ ግን የሚፈቀር የሚዋደዳት ፊልም ላይ ምናምን ቺኮቹን ከዳውንዶች ነጥሎ የሚወስደው አባ አሁን ሰው ተሳሳት ማለት ይህ የሚኖር ህይወት ነው። እኔና እሷ በፍቅር አያልነት አብረን የምንኖርን ጥንዶች ነን። በእውነት አላምንም። ይኸውልህ ጨርሰኝ ስለማዱ ነው። እባክህ ባንክ ባላንሴን አታስቀው። አላምንኝም ማለት ነው። እናቴ እንገሪው እንጂ ፍቅር አይደል አያልማ ገንዘብ ነው። እየቀለደሽ እስከ ዛሬ ግን ነበር ያልነበርክ እስከ ዛሬ ኖርድ ማታቀበል ውረድ። ምንድን እስከ ዛሬ ድረስ ነበር ማለት እስከ ዛሬ ጀርባዬን እያየሁ መተህ ትወስደኛለህ። አዘቃየሽ አይደል? በሐሩር በዝናብ ማዳበሪያ ረካችን የመሰለች ልጅ ይኸውልሽ ፍዳሽን አይቼ መጣሁኝ በርሬ ስንከባከብሽ ልኑር እንደ ልዕልት አክብሬ እኔና እባክሽ ግቢ እንዴ ኪዩቲማ ብዙም ጊዜ አልፈጀች ቶሎ በስላለች ልክ እንደ በስመቲ አይዞህ ኪዩ ቻችሁ ናዝራዊ አበራን ታውቃታላችሁ ወይም ታስታውሳታላችሁ? ከ7 ዓመት በፊት እንግዲህ ጓደኛዋ እቃ አድርሽልኝ ብላ ወደ ቻይና እቃ ሰጣት። አደንዛዥ እጽ ሆኖ የተገኘባት ልጅ ናትና በቻይና ሀገር ደግሞ አደንዛዥ እጽ ይዞ መገኘት የሞት ፍርድ ነው የሚያስፈርደውና የሞት ፍርድ ተፈርዶባት የተለያየ እንቅስቃሴ እየተደረገላት ያለች ልጅ ናትና እንግዲህ በሷ ዙሪያ ደግሞ አዳዲስ ነገሮች እየተሰሙ ነው። እስቲ ምን እንደሆነ አብረን እንይ። ናዝራዊት አበራን በሚመለከት በዚህ ሰዓት አስደሳች መረጃዎች እየወጡ ይገኛሉ። ቀደም ሲል ተከሳበት የነበረው የሞት ቅጣት በይግባኝ ወደ እድሜ ልክ እስራት መቀየሩ የሚታወስ ሲሆን በአሁኑ ወቅት ደግሞ ቅጣቱ በይበልጥ ለማቅለል ሌላ የይግባኝ ጥያቄ ቀርቦ በሂደት ላይ ይገኛል። ይህም ለቤተሰቦቿ ትልቅ ተስፋ ሆኗል ሲል ጉርሻ ፔጅ ይህንን አስነብቧል። ናዝራዊት በእስር ላይ ብትሆንም ጊዜዋን በከንቱ እያሳለፈች አይደለችም። ባላት የእንግሊዝኛ ቋንቋ ችሎታ ለሌሎች እስረኞች ትምህርት እየሰጠች ትገኛለች። በእስረኞችም ዘንድ እጅግ በጣም ተወዳጅ ናት። በቻይነኛ ቋንቋ የመጀመሪያ ዲግሪዋን የያዘች ሲሆን በአሁኑ ወቅት በርካታ የቻይነኛ መጽሐፍትን በማንበብ እውቀቷን እያዳበረች ትገኛለች ሲሉ ቤተሰቦቿ ይህንን መረጃ አጋርተዋል። ከዚህ ቀደም ጠቅላይ ሚኒስትር ዶክተር አብይ አህመድ ጉዳዩ በቅርበት ሲከታተሉ የቆዩ ሲሆን ከቻይና ባለስልጣናት ጋርም በተደጋጋሚ ተወያይተውበታል። ጠቅላይ ሚኒስትሩ ለቤተሰቦቿ ስልክ በመደወል ድጋፋቸውን መግለጻቸውን ተጠቁሟል። በቅርቡም እህቶቿና ፓይለት የሆነው ወንድሟ ወደ ቻይና በመጓዝ በአካል እንደተመለከቷት ተጠቁሟል። ቬሮኒካ አሸናፊ ሆናለች። ቬሮኒካ በታንዛኒያ በተካሄደው 2025 ዚኮሞ አፍሪካ አዋርድ ላይ በታላቅ ድል ነግሳለች። ቬሮኒካ የሀገራችንን ስም በምስራቅ አፍሪካ ሰማይ ላይ ከፍ አድርጋው ተመልሳለች። እንኳን ደስ ያለች ማለት ፈልጋለሁ። ለመላው የኢትዮጵያ ሕዝብና ለቬሮኒካ ደጋፊዎች እንኳን ደስ ያላችሁ።
I'm crying right now. I mean, this means a lot to me. For Ethiopia, can you please give a shout out to Ethiopia? We did it! Yeah, let me just say, I want to say thank you, Jesus. Thank you so much. I couldn't be here without you. Saint Mary, my mom, and to all my Hi, it's 9:58. Can I still order? Oh yeah, of course. What can I get for you? Can I have 2 large cheese pizzas, please? Yeah, of course. 10 veggie pockets. And 3 buffalo mac and cheese pizzas. 3 buffalo mac and cheese pizzas. Anything else for you? Complete order. Can I have 10 mozzarella sticks and some Papa Bites, please? 10 mozzarella sticks and some Papa. That'll do it. Of course, sir. It's gonna be about 10 to 15 minutes, alright? Take care. ከ12 በላይ የሚሆኑ አይሁዳውያን እንደተገደሉ ነው የተነገረ የሚገኘው በአውስትራሊያ በተደረገ የሽብር ጥቃት ወር ደግሞ የቴሮሪስት አታክ በቦንዲ በሚባለው የባህር ዳርቻ በሲድኒ በአውስትራሊያ ከተማ በሲድኒ ከተማ ቦንዲ በሚባለው የባህር ዳርቻ ላይ በደረሰ የሽብር ጥቃት ማለት ነው 12 በላይ የሚሆኑ አይሁዳውያን መገደላቸው የተነገረ ነው የሚገኘው። ሁለት ጥቃት ፈጻሚዎች እንደሆኑ እየተነገረ የሚገኘው ይህን ጥቃት የፈጸሙት የነበረው ከ1000 በላይ የሚሆኑ አይሁዳውያን እየታደሙበት የነበረ የአይሁድ ክብረ በዓል እየተካሄደ ነበረበት ቦታ ነው እንግዲህ በዛ ቢች ላይ ማለት ነው እና ከ1000 በላይ የሚሆኑ አይሁዳውያን በቦታው ነበሩ። ከ10 እስከ 13 የሚገመቱ አሁን ላይ እየተነገረ የሚገኘው 12 ሰዎች ናቸው ሞት የተባሉት 12 ሰዎች ተገድለዋል። ከላይ የምትመለከቱት ይሄኛው ሰውዬ ነው እንግዲህ እስካሁን ድረስ ጥቃቱን ፈጽሞ ኮንፈርም የተደረገው። ሌላ አንድም ሰውም አለ የሱ አይደንቲቲ አልወጣም። የሱ አይደንቲቲ ወር ደግሞ የሱ ማንነትና ዜግነት እንደወጣ ነው። ኖሪያ የብርብር ቡቃያ የሰላም ተመሰለ ጣርማ እንደውም ሂብር ኢትዮጵያ ከደማሻራ ጋር ሳተመው ህዝቦችን ለሰጡን አደራ ለሕገ መንግስታችን ክብር ታጥቀን ቆመናል በጋራ። ሰው ስናፕ ሳያረግ እንዴት ምግብ ይጀምራል? ምን አይነት ጋጥ ወጥነት ነው? በስናፕቻት ፍቅር የተለከፈች መቅደስ የምትባል እጮኛ አለችኝ። በእርግጥ ልክፍት እሷን ብቻ ሳይሆን አብዛኛውን እንስቶችን የሚያጠቃ ነው። እያንዳንዷ እንቅስቃሴዋን ተክታ ስናፕ ታደርጋለች። ስትተኛ፣ ስትነሳ፣ ስትጸልይ፣ ገሏን ስትታጠብ፣ ቤት ስታጸዳ፣ እቃ ስታጠብ፣ ስፖርት ስትሰራ፣ በአጠቃላይ እያንዳንዷ ድርጊቷን ስናፕቻት ላይ ካልዘገበች ያማታል። የተጨቃጨቅን ሳይቀር በመሃል ጭቅጭቁን አቋርጣ ስናፕ ታደርግና ወደ ጭቅጭቁ ትመለሳለች። መንገድ ላይ በሰላም እየሄድን ድንገት ወይኔ ፀሐይዋ ስታምር አንዴ ስናፕ ላድርጋት በላ ስልኳን ታወጣለች። እንደው ላንቺ ሲባል ምን አለ ፀሐይ መግባትና መውጣት ብታቆም ብያት በቆመችበት ትቻት እሄዳለሁ። የሆነ ጊዜ ላይ ታመመችና ከቁርስና ከራት በኋላ የምትውጠው ኪኒን ታዘዘላት። አንድ ፍሬ ኪኒን ፈርቅቄ ከዋጋ እየሰጧት በእንኪ ኪኒንሽን ዋጪ አልኋት። ቆይ አንዴ ስልኬ ዘግቷል፣ መብራት ይምጣና ስልኬ ከከፈተ በኋላ እውጣለሁ ብላ የሰጧትን ኪኒን ጠረጴዛ ላይ ያስቀምጠችው። እንዴ ኪኒን መዋጥና ስልክ ደግሞ ምን አገናኘው? እና ስናፕ ሳላረግ ዝም ብዬ ልውጥልህ ነው? ደፋር። እና መብራት ካልመጣ ኪኒኑ ልትተው ነው? አንቺ እኮ በዚያ አያያዝሽ ሽንት ቤት ቁጭ ብለሽ ስትጸዳጅ ብቻ ነው ስናፕ ማድረግ የቀረሽ። ኧረ እሱንም ባለፈው ሳምንት አድርጌያለሁ። ካፕሽኑ ላይ እንደውም ስፒድ ባዝሩም ታይም ብዬ ነው የጻፍኩት አለችኝ። እግዚኦ ማረነ ክርስቶስ ብዬ በሁለት እጆቼ ጭንቅላቴን ያዝኩ። ወይኔ ስልኬ ባይዘጋ ኖሮ እንዲሁ ጭንቅላትን እንዲያስቅ ስናፕ ባረግ ደስ ይለኝ ነበር ትሽ ብላ ተበሳጨች። በቃ አንቺ በእያንዳንዱ እንቅስቃሴ ለስናፕሽ ግባት የሚሆን ነገር ነው አይደል የምትፈልጊው? እንደውም ካሁን በኋላ ወይኔን ወይ ስናፕሽ ምረጪ። እንኳን ካንተ አይደለም ከራሴን በላይ ስናፕ እንደምመርጠው አይገርምህም? አንዳንዴ እንደው ስናፕ የሚባል ፓርቲ በኖረና ምርጫ ጣቢያ በሌሊት ጋቢ ለብሼ እጄ በመረጥኩት ብዬ እመኛለሁ። ኦፍ ስናፕዬ ቤቢ አለችኝ። የመመለስላት መልስ ጠፍቶኝ በትዝብት ራሴ ነቅንቄ ዝም አልኳት። እኔ የምልህ ግን ለምንድን ነው አንተ ስናፕ የማትጠቀመው? የሴት ብቻ እኮ አይደለም ብዙ ወንዶችም ይጠቀሙታል። ምን ነው የናጤ ምኒልክ የናሉላ አባነጋ የነባልቻ ሳፎ የልጅ ልጅ ደመ መራራ ኢትዮጵያዊ ወንድ እኮ ነኝ። እንዴት ብታስቢኝ ነው? ማለትማ እንኳን እኔ ስናፕ ልጠቀም አይደለም የሚጠቀም ወንድ ራሱ ሳይ ቴስቴስትሮኑ ከውስጡ ሙጥጥ ብሎ ያለቀ በየወሩ የሴት ወግ የሚያይ እንስት ነው የሚመስለኝ። አስበሽዋል? የአሳ ፊልተር ፊቴ ላይ አድርጌ አናቴ ላይ ቢራቢሮች እያንዣበቡ ሰልፊ ስነሳ በስመ አብ ወወልድ ወመንፈስ ቅዱስ። ውይ አንተ ደግሞ አጉል ወግ አጥባቂ ነኝ የምትለው ነገር አለ። በል ለማንኛውም መብራት ሲመጣ ንገረኝ፣ ስናፕ አረገውና ኪኔኔን እወጣለሁ ብላ ተነስታ ሄደች።
የሆነ ቀን የተጠናወታት የስናፕ መንፈስ በጸበል ከወጣላት ብዬ ጸበል እንዲረጯት በጠዋት የንስሐ አባቴን ቤት ይዣቸው መጣው። ማነው ክርስትና ስምሽ አሏት። የተቅለሰለሰች ወለተ ማርያም። በጆግ ያለውን ጠበል መዳፋቸው ላይ ቀነሱና ሊረጯት ሲሉ አንድ ቆይ አባ አለቻቸው። ምን ነው? ስልኳን ከተራሷ ስራ ወጣችና ፊታቸው ላይ ደቅና አንድ ይህንን ቅጽበት ስናፕ አድርገው። አባ ግራ ገብቷቸው ወደ እኔ ዞሩ። በቆምኩበት ተሸማቅቄ አፌን ያዝኩና አንገቴን ደፋው። ሬስቶራንት ምሳ ልንበላ ቁጭ ብለናል። በጣም እርቦኛል። ምግቡ እስኪመጣ በጉጉት የተጠባበቅኩ ነው። በመጨረሻ ምግቡ መጣ። ሸሚዜን ወደ ላይ ሰበሰብሁና እጄን ትሪው ላይ ልሰደው ስል እስኪ ተረጋጋ ብላ ገሰጸችኝ። ምግቡን ሳልባርክ ልበላ ስለነበር እሷ ልትባርከው መሰለኝና እሺ ቶሎ ባርኪውና እንብላ እርቦኛል አልኳት። ስልኳን ከቦርሳ ውስጥ መጅረጣ ወጣችና ሰው ስናፕ ሳያረግ እንዴት ምግብ ይጀምራል? ምን አይነት ጋጥ ወጥነት ነው ብላ ምግቡን ከተለያየ አቅጣጫ መቅረጽ ጀመረች። እሷ ስናፕ አርጋ እስክትጨርስ እኔም በተቀመጥኩበት ለትንሽ ደቂቃ ናፕ አርጌ ተነሳው። ለቅሶ ቤት ቁጭ ብለናል። ሁሉም ሰው ጥቁር ለብሶ በትካዜ ተውጧል። ወደ ጆሮዋ ጠጋልኩና ነገርሻለሁ፣ እዚህ ስናፕ አረጋለሁ ብለሽ እንዳታዋርጅኝ። ምን ነው አንተ ይህን ያናወረኛ አደረግኝ እንዴ? አገናዝባለሁ እኮ። ጎሽ ተባረኪ፣ ጥሩ ለውጥ ነው ብዬ ፈገግ አልኩ። ግን አስከሬኑ ከቤት ሲወጣ እንዴ ስናፕ አረጋለሁ አለችኝ። እንኳን አስከሬኑ ከቤት ሲወጣ አይደለም ጉድጓድ ሲገባ ስናፕ ማድረግ ትቻለሽ። እሺ ታጥቦ ጭቃ አልኳትና ተነስቼ ቦታ ቀየርኩ። ከሄድኩበት የረጅም ወራት የሥራ ፊልድ ተመልሻለሁ። የእጮኛዬ ገላ ናፍቆኛል። አልጋ ውስጥ ሆኜ በጉጉት የተጠባበቅኳት ነው። ስትቆይብኝ ጊዜ ማሬ አልኳት። ወዬ ታጥበሽ አልጨረሽም እንዴ? ቆየሽ እኮ ነው ወይስ እኔ ልምጣና ሻወር ውስጥ ጉዳዩን እንጨርሰው? በፎጣ ገሏን ሸፍና ብቃለችና ይሄው መጣውልህ ብላ አልጋው ጠርዝ ላይ ቆመች። ነይ እንጂ ውስጥ ገቢ። ምንድነው እሱ ጋር የቆምሽው አልኳት። የተቅለሰለሰች አንዴ ቦክሰረን አውልቀውና ስናፕ አድርገው። ግራ ገብቶኝ እንዴ ምኑን? በጣቷ ወደ መሽኛ እየጠቆመች እሱን ረመላ መላ 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 ረመላ መላ 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 ሰራ ተገኘ ቤት የሞላ እንዳንቺ አማረበት የኔም ገላ ሰው ኑሮ ተቃኝቶ እስኪዳላ ያለ ይኖራ